የሰማይ አባት ሆይ ያንተ መገኘት ብቻ ወደሚሰጠው ጸጥታ በመሻት ወደ አንተ እመጣለሁ። አእምሮዬንና ልቤን ከመረዳት በላይ በሆነው ሰላም በመሸፈን በፈቃደኝነት እመርጣለሁ። ይህ ሰላም በሁኔታ ላይ ሳይሆን በማይለወጠው ማንነት ላይ የተመሰረተ ነው። ጌታ ሆይ ቃልህ በፊልጵስዩስ ምዕራፍ 4 ቁጥር 7 ላይ እንዲህ ይላል፣ አእምሮንም ሁሉ የሚያልፍ የእግዚአብሔር ሰላም ልባችሁንና ሐሳባችሁን በክርስቶስ ኢየሱስ ይጠብቃል። ዛሬ ያንን ጥበቃ እሻለሁ። ጭንቀትን፣ ጥርጣሬንና ፍርሃትን በመመለስ የመንፈስ ቅዱስን ጥበቃ በሐሳቤ ደጃፍ ላይ ይቆምልኝ። ዓለም በጩኸት ስትሞላ ያንተ መለስተኛ ድምፅ ጎልቶ ይሰማኝ። እንደሚጠነቅልኝ አውቃለሁና ሸክሜ ሁሉ ባንተ ላይ እጥላለሁ። በኢሳይያስ ምዕራፍ 26 ከቁጥር 3 ላይ እንደተጻፈው ባንተ የታመነችውን ነፍስ ፈጽሜ በሰላም ትጠብቃታለህ። ጌታ ሆይ ዓይኖችን ባንተ ላይ አደርጋለሁ። የነገው ጥላ የዛሬውን ጸጋ እንዳይጨልምብኝ አልፈቅድም። ነፍስን ስንጥቆች ሁሉ በዝምተኛው ጥንካሬ ሙላው። ልቤ የማረፊያ ቅዱስ ስፍራ፣ አእምሮዬም የጠራ እይታ የሚገኝበት አትክልት ስፍራ ይሁን። በዚህ ቀን ውስጥ በነፋስ እንደምናወጥ ሳይሆን በዘላለም አለት ላይ እንደተተከለ ሰው እንድመላለስ እርዳኝ። በምተነፍሰው አየር ሁሉ ያንተ መረጋገጥ እቀበላለሁ። በጌታችን በኢየሱስ ክርስቶስ ስም አሜን።